የሚያስወልደው የኩባንያ ውሃ። ሰፈር ማለት ወጥተን የምንገባበት፣ ውለን የምናመሽበት፣ አድረን የምንሄድበት ቦታ ብቻ አይደለም። ሰፈር የማንነታችን መገለጫ፣ የባህሪያችን መቀረጫ፣ የትዝታችን መነሻና መድረሻም ስፍራ ነው። ሰፈር ውስጥ ትናንትናችን ለትዝታ ተቀምጧል። እነዛ በብዙ ተስፋና ደስታ ውስጥ ሆነን ያሳለፍናቸው ውብ የልጅነት ትዝታዎቻችን በሰፈራችን ሰሌዳ ላይ ታትመው ትናንትናችንን ያስታውሱናል። ያሳን ጉለሌኒ መርካቶን ጨምሮ አንዳንድ ሰፈሮች ደግሞ የሀገር ታሪክና ቅርሶችም ጭምር ናቸው። የሀገርን ትናንትና የሚዘክሩ ቋሚ ማስታወሻ ያላቸው ቤተ መዘክሮች። የከተማዋ ዋና ዋና ሰፈሮች ዛሬ ጨርሶ ደብዛቸው ቢጠፋም ትዝታቸውና አስገራሚ ታሪኮቻቸው ዘመንን ተሻግረው ይታወሳሉ። በአዲስ አበባ ከተማ ውስጥ በተለያዩ ስያሜዎች የሚጠሩ በርካታ ሰፈሮች አሉ። እነዚህ ሰፈሮች መጠሪያቸውን ያገኙት በተለያዩ አጋጣሚዎች፣ ክስተቶችና ታሪካዊ ክንዋኔዎች ጭምር ነው። የሰፈር ስያሜዎቹ ከአካባቢ መጠሪያነት አልፈው ቀድሞ የአካባቢ መለያ ባልነበረበት ወቅት እንደ ሰፈር መጠቆሚያና መለያ ሆነውም አገልግለዋል። ከነዚህ ከአዲስ አበባ ቀደምትና ዕድሜ ጠገብ ሰፈሮች ተርታ የምትመደበውና አስቸጋሪ ሁኔታዎችን ተቋቁመው ብረት ቀጥቅጠው የብረት መንገድ ዘርግተው አሮጌ ብረታ ብረት ላይ እየተጠበቡ እንደ ብረት በጠነከረ ሥርዓት ውስጥ ለዘመናት የኖሩት የብርቶቹ የምድር ባቡር ሠራተኞች ሰፈር የሆነችው ለገሃር ዋነኛዋ ነች። ለገሃር ድንጋይ ጣቢያ፣ ዋንኬ ሰፈር፣ ቆሎ ተራ፣ ፖሊስ ሰፈር፣ ጀርመን ግቢ 12 ቀበሌ የሚባሉ ጀማዎች አሏት። ዛሬ መኮንኖች ሰፈር፣ ኮምቦ አስመራ መሿለኪያ፣ ሪቼ፣ ታቦት ማረፊያ፣ ድድ ማስጫ፣ ሲሳይ ሜዳና 4ኛ ክፍለ ጦርን በሚያካልለው ለገሃር አካባቢ የሚገኘውንና ወዛደር፣ ሜካኒክ፣ ባቡር ነጂ፣ ኢጉየር፣ ኮንዲክተር፣ ስልከኛ፣ ሼፍ ዳህላት፣ ሱሼፍ፣ ፊናንስ የሚባሉ ሠራተኞች በጀማ የሰፈሩባትን ኩባንያ ሰፈር አንስተን እጅግ አስገራሚ ታሪኩን ልናወጋችሁ ወደድን። አዲስ አበባ ቤቴ፣ አዲስ አበባ ቤቴ፣ ሸጋ ልጅ ቆንጆ ልጅ አለች ጎረቤቴ። ኩባንያ ሰፈር በአብዛኛው የምትታወቀው በባቡር መነሻነቷና በኮንትሮባንድ ነጋዴዎቿ ቢሆንም ሌላ አስገራሚ ታሪክም አላት። ይህ አስገራሚ ታሪኳ ከዝነኛው የቦኖ ውሃዋ ጋር የተያያዘ ነው። በለገሃር ኩባንያ ሰፈር ውስጥ የአካባቢው ነዋሪዎች ለመጠጥና ለንጽህና አገልግሎት የሚጠቀሙበት አንድ የቦኖ ውሃ ነበር። ይህ የቦኖ ውሃ ለአካባቢው ነዋሪዎች አገልግሎት ሲሰጥ ዘመናትን አስቆጥሯል። የኩባንያ ውሃ እያሉ ይጠሩታል ነዋሪዎቹ። ውሃው ለዓመታት የኩባንያ ሰፈር ነዋሪዎችንና ከተለያዩ አካባቢዎች ዝናውን ሰምተው የመጡ ሰዎችን የውሃና የልጅ ጥማቸውን ሲያረካ ኖሮ በራሱ ጊዜ ከዓመታት በፊት መድረቁን ታሪኩንም ያውቁ የቀድሞ የአካባቢው ነዋሪዎች ነግረውኛል። አዲስ አበባ ቤቴ፣ አዲስ አበባ ቤቴ፣ ሸጋ ልጅ ቆንጆ ልጅ አለች ጎረቤቴ። የዚህን ቦኖ ውሃ አስገራሚ ታሪክ ያወጉኝ በስፍራው ከ60 ዓመታት በላይ የኖሩት የ87 ዓመቷ የዕድሜ ባለጸጋ ወይዘሮ የሽመቤት ታዬ ከዚህ ውሃ ለመቅዳት ከከተማዋ የተለያዩ አካባቢዎች በየዕለቱ እጅግ በርካታ ሰዎች ወደ ስፍራው ይመጡ እንደነበር ነግረውኛል። የኩባንያን ውሃ የሚጠጡ ሰዎች መሃን ቢሆኑ እንኳን መንታ ልጆችን ይታቀፋሉ ያሉኝ ወይዘሮ የሽመቤት ይህንን የውሃውን አስገራሚ ታሪክ የሰሙ የሌላ አካባቢ ሰዎችም ወደ ስፍራው በመሄድ የኩባንያን ውሃ በጀሪካን እየቀዱ እንደ ጸበል ይወስዱ ነበር ብለውኛል። በለገሃር ኩባንያ ሰፈር ይገኝ የነበረውን ይህንኑ የቦኖ ውሃ ወይም የኩባንያ ውሃ የሚጠጣ ሰው መንታ ልጆችን እንደሚወልድም ነግረውኛል። ቀደም ሲል በአካባቢው ይኖሩ የነበሩ ሰዎችም ይህንኑ ወይዘሮ የሽመቤት የነገሩኝን ታሪክ አረጋግጠውልኛል። በለገሃር አካባቢ የሚኖሩ ቀደምት ነዋሪዎች
አብዛኛዎቹ የመንታ ልጆች ወላጆች የመሆናቸው ሚስጥር ከዚህ ታሪክ ጋር የሚገናኝ እንደሆነም ነግረውኛል። ይህ የኩባንያው ውሃ መፍሰሱን ካቋረጠ ዓመታት መቆጠሩን ያጫወቱኝ ሌላው የቀድሞ የአካባቢው ነዋሪ ሻምበል ተስፋ ያለልኝ ውሃው መፍሰሱን ካቋረጠ በኋላ በአካባቢው መንታ ልጅ ተወልዶ እንደማያውቅም ነግረውኛል። አዲስ አበባ ቤቴ ሸጋ ልጅ ቆንጆ ልጅ አለች ጎረቤቴ